ይሄንን የእርግዝና መከላከያ ቾይስ በመባል ኮመንሊ የሚታወቀውን የእርግዝና መከላከያ የሚጠቀሙ ሰዎች ማዲያት አመጣብን ወይም ማዲያት ባሰብን ሲሉ ይሰማል። ይሄ ምን ያህል እውነት ነው? በሁለተኛነት ደግሞ ያን ፎቶ ላይ የምታዩት ፕሮዳክት ለምንድን ነው በተለይ ማዲያት ላለባቸው ሰዎች በጣም ተመራጭነቱ ከፍ ያለው የሚለውን ነገር በጣም ባጭሩ እናያለን። እንግዲህ ማዲያት ወይም ሜላዝማ የሚባለው ነገር በጣም ብዙ ሰዎችን የሚያስቸግር ህክምናውም ረዘም ያለ ጊዜ የሚወስድ የቆዳ ኮንዲሽን ነው። ኤግዛክት ኮዙ ይሄ ነው መንስኤው በዚህ ምክንያት ነው የሚመጣው ተብሎ አይታወቅም። ግን ሶስት በዋነኝነት አሶሺየትድ የሚሆኑ ሪስኮች አሉ። አንደኛ ከፀሐይ ጋር ተያይዞ ያለ ነገር ነው። ፀሐይን ኤክስፖዝድ መሆን ወይም ለፀሐይ ተጋላጭነት መጨመሩ የማዲያትን መውጣትንም መጨመርንም ኢፌክት አለው። ሁለተኛ ደግሞ ሆርሞናል የሚባሉ ነገሮች ናቸው። ከሆርሞን ጋር ተያይዞ ምንድነው ልክ እንደዚህ ያሉ ኮምባይንድ ኮንትራሴፕቲቮች ኤስትሮጂን ያላቸው የእርግዝና መከላከያዎችና በራሱ እርግዝና ጊዜ አንዳንዴ በእርግዝና ጊዜ የመጀመር ወይም ደግሞ በእርግዝና ጊዜ መባባስ ነገር ስላለው ኢቭን አንዱ ስሙ ምንድነው ይሄ የማዲያት ሌላ ስም ማስክ ኦፍ ፕሬግናንሲ ወይም የእርግዝና ጭንብል በመባሉ የሚታወቅበት ሁኔታ አለ። ስለዚህ እነዚህ ሆርሞናል ኢንፍሉዌንሶች ናቸው። ይሄን ነገር በመጠቀም የመጣ ከሆነ ይሄንን አለመጠቀም ማቆም ወዲያውን ኢሚዲየትሊ ከዛ ደግሞ ፊውቸርም አለመጠቀም ነው። እርግዝናን አቮይድ ማድረግ የሚቻል ነገር የለውም። ሁለት ነገር አየን ማለት ነው። የመጀመሪያው ፀሐይ ነው። ሁለተኛው ደግሞ ሆርሞን ጋር ተያይዞ ሆርሞናል የእርግዝና መከላከያዎች ወይም ደግሞ ራሱ እርግዝና። ሶስተኛ ደግሞ ጄኔቲክ ፕሪዲስፖዚሽን ነው። ጄኔቲክ ፕሪዲስፖዚሽን ማለት ደግሞ በቤተሰብ ተጋላጭነት መጨመር ማለት ነው። ይሄ ምንድነው በእናት በኩል ወይ በእህት በኩል እንደዚህ የማዲያት ካለ የራስ ተጋላጭነት ከፍ የሚልበት ሁኔታ አለ ማለት ነው። ይሄንን ካየን ዘንዳ ህክምናውስ ምንድነው የሚሆነው? በህክምና ደረጃ የመጀመሪያው ሴንተር የሚቀመጠው ነገር ፀሐይን አቮይድ ማድረግ ነው። የትኛውም አይነት የህክምና ፓዝ ቢመረጥ ሴንተሩ የሚሆነው ነገር ፀሐይ ምንም አይነት መድኃኒት ብትጠቀሙ ፀሐይ ኤክስፖዝድ የሚሆን ከሆነ ታጥቦ ጭቃ ነው የሚሆነው። ተመልሶ እዛው ነው የሚመለስበት ሁኔታ ነው ያለው። ስለዚህ የትኛውንም መድኃኒት ብትጠቀሙ ፀሐይን አቮይድ ማድረግ ሴንተር ላይ መሆን አለበት ማለት ነው። ራሱ ከመድኃኒቱ አንፃር ስንመጣ ደግሞ ሁለት አይነት ነገሮች አሉ። በፕሪስክሪፕሽን ወይም በሐኪም ትዕዛዝ የሚታዘዙና ኦቨር ካውንተር የሚባሉ ወይም በዝም ብላችሁ የትም ቦታ ወይ ፋርማሲ ወይ ኮስሞቲክስ ቤት ውስጥ ሄዳችሁ የምትገዟቸው መድኃኒቶች አሉ። እሱን ወይ በሰፊው ሌላ ጊዜ እናየዋለን። በዋነኝነት ዛሬ ይሄ ቅድም ያሳያችሁ ወይም አሁን እዚህ ጋር የምታዩትን ዩስሪን አንታይ ፒግመንት ዱዋል ሲረም ለምንድን ነው ይሄን ያህል ተመራጭ የሆነ ያለው? በሐኪሞችም እየተፈለገ ሪኮሜንድ እየተደረገ ያለበት ምክንያት ምንድነው ነው? ስለዚህ ይሄ ውስጡ ታያሚዶል የሚባል ዩሰሪን ብራንድ ፓተንት ያለው ፕሮዳክት አለና ይሄ ፕሮዳክት ምንድነው አንደኛ በጣም ኢፌክቲቭ ከመሆኑ ለውጥ ኢቭን ይሄንን ፕሮዳክት እየተጠቀማችሁ ለውጥ ከ2 ሳምንት ጀምሮ በእርግጥ የማዲያት ህክምና ረዘም ያለ ጊዜ የሚወስድ ነው። ቢያንስ ከ3 ወር ጀምሮ ሚኒመም ከዛ እስከ 6 ወር እስከ ዓመት ሊቆይ የሚችልበት ሁኔታ አለ። ኮንቲኒየስሊ ካልተንከባከቡት ደግሞ ተመልሶ የሚመጣበት ሁኔታ አለ። ግን ትንሽም ቢሆን ለውጥ ማየት የሚጀምረው ይሄንን ዩስሪን አንታይ ፒግመንት ዱዋል ሲረም በመጠቀም ከ2 ሳምንት ጀምሮ ነው። በተለይ ደግሞ ከዩስሪን አንታይ ፒግመንት ክሊንዚንግ ጄል ጋር አብሮ ኮምባይን አድርጎ መጠቀም ኢፌክቲቭነሱን ይጨምረዋል። ሌላው ደግሞ በጣም አሁንም ቢሆን በሐኪሞች ተመራጭነትን እየጨመረ ያለው ነገር ምንድነው? ይሄ መድኃኒት ሳይሆን ይሄ ፕሮዳክት ልክ ፕሪስክሪፕሽን ወይም በሐኪም ትዕዛዝ እንደሚሰጡት መድኃኒቶች ሆኖ ኢፌክቲቭነሱ ግን ሳይድ ኢፌክት ወይም ያለው የጎንዮሽ ጉዳት ፕሮፋይል በጣም ሎው ነው። ይሄም ተመራጭነት እንዲኖረው አድርጓል የሚል አይነት ነገር ነው። እንደተለመደው እኛም ጋር መጣችሁ ከዚህ በፊት የነበራችሁ ከስተመሮች እንዳያችሁት እኛ ጋር ያሉ ፕሮዳክቶች ማርኬት ላይ ካለው ዋጋ በደንብ የቀነሱ ናቸው። ፕራይሳቸው በጣም ኦሪጂናል የሆኑ ፕሮዳክቶች ናቸው። ፕራይሳቸውም ማርኬት ላይ ካለ የቀነሰ ነው። እኛ ጋር ስትመጡ ጥሩ የሆኑ ቤተሰቦችን ለማፍራት ነው የምንፈልገው። ፕላስ ደግሞ ሪቴንሽንም ወይም ከስተመር ሪቴንሽንም ስለምንፈልግ ነው ፕራይሳችንን እንግዲህ ሎወር አድርገን ለመግባት ያሰብነው። ጥያቄ ካላችሁ ግን ኮሜንት ላይ ማስቀመጥ ይቻላል። Thank you so much.